በቃ ላይ አዎ መለየት እፈልጋለሁ። ለምን ምን ደስተኛ እያደረገኝ አይደለም። በዛ ላይ ደግሞ ያው ትንሽ ነው። በቃ እሱ ነው መናገር ፈልገው። በጣም ትንሽ ነው ለኔ በቂ አይደለም። ከዚህ በላይ ምን ልሁን እንዴ? ጥጋ ቆይ እንዴ ምን ያርክ ነው? ትሰሚኛለሽ? ልጄማ እንደዚህ ተጨማልቆ እንዲያድግ አልፈልግም። እሺ ልጅ በልጅነቱ ነው የሚቀጣው ሲባል አልሰማሽም? ወይኔ ልጄ ቆይ እሺ ለምንድን ነው የፈለከኝ? ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም። ወጥ አትሰሪ፣ ልብስ አታጥቢ፣ ቤት አታጸጂ። ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጥብ አልገኝም። እሺ ጊዜው ተቀይሯል። ኢንዲፔንደንት ሴት ነኝ። ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸዳ። ሰራተኛ እኮ ነሽ። ሰላም። አሁን ደግሞ አጠገቤ አንዲት ልጅ ትገኛለች። አንዳንድ ጥያቄዎችን እንጠይቃታለን። ወደፊት ማግባት የምትፈልጊው ምን አይነት ባል ነው? ምን አይነት ባል ቢኖርሽ ደስ ይልሻል? እስኪ ለእኛም ለተመልካቾቻችንም ንገሪኝ። ማግባት ማልፈልገው ልንገርሽ፣ አጭር ወንድ እኔ አልወድም። በቃ ዛታች ሆኖ ምናምን ቀና ብሎ ወንድ ልጅ ቀና ብሎ ሲሄድ ደስ አይለኝም። ዝቅ ብሎ ሲያይ እንጂ ሲጀምር 5-6 ሜትር ነው ወንድ እንዴ። ከፎቅ መለስ ሲል ከዛፍ ደግሞ በለት ሲል ነው ደስ የሚለው ወንድ ልጅ እንዴ። ሲጀምር ዛታች ያለ ሰው መሬት ያለ ሰው እኔ ማግባት አልፈልግም። ከፈለገ ጉንዳን ያግባ እንዴ። አጭር ወንድ ጊዜው አልፎበታል። ጊዜው እኮ ተቀይሯል። 2015 እኮ ነን እንዴ። ሁለተኛ ደግሞ ሁሉም ቦታ ጡንቻ ያለው ወንድ ቢሆን ደስ ይለኛል። ይሄ ጡንቻ በጡንቻ ይሆናል። ቅርጽ በቅርጽ ይሆናል ምናምን፣ ሲክስ ፓክ ከጀርባ ከፊቱ ከጭንቅላቱ ምናምን ይሆናል አይደለ? እንደዚህ አይነት ወንድ በጣም ነው የሚመቸኝ። በተለይ ደግሞ ምላሱ ሲክስ ፓክ ቢኖረው ደስ ይለኛል። ሶስተኛ ደግሞ ይሄ ሀብት ምናምን ቢኖረው ምናምን ብዬ የማስብ ሰው አይደለም። ምክንያቱም ሼር በማድረግ አምናለሁ። ሼር አድርጎ አብሮ በማድረግ ስለማምን እሱም የራሱን ያለውን እስከ 40 እስከ 60 ቢሊዮን ብር ይዞ ቢመጣ እኔም ደግሞ የእሱን ነገር ሼር አደርገዋለሁ ማለት ነው። ስለዚህ ሼር አደረግን ማለት ነው። ያ አራተኛ ደግሞ አልጋ ላይ ከ1 ሰዓት እስከ 2 ሰዓት ቢቆይ ደስ ይለኛል። ተኝቶ አይደለም። እሺ ተመልካቾቻችን ከአማኑኤል ሆስፒታል የነበረን ቆይታ ይህን ይመስላል። አንተ ምን ያደረክ? ምንም አባዬ ምንም። የብልግና ፊልም ዛሬም እያየ ነው። ይኸውልህ ትሰማለህ? ብልግና ፊልም በየቀኑ ማየት አይን ላይ ተጽዕኖ እንደሚፈጥር አልሰማህም? እውር መሆን ትፈልጋለህ? ንገረኝ፣ ትፈልጋለህ ወይ? ኧረ አባዬ እዚህ ጋር ነኝ። ወይኔ ስልኬ ጠራ። ሄሎ ቤቲ፣ ሰላም ነሽ? እንዴት ነሽ ቤቲ? ማናት ቤቲ? ኧረ ዝም ብዬ ለቀቃ ነው። ከእሷ ጋር እየማገጥክብኝ ነው አይደለ? ምንድነው መጋጥ? አንተ እንደውም ላናግራት። አንተ ሰምኛለሽ? ይኸውልሽ ካሁን በኋላ ማለት ነው ባሌ ጋር ብትደውይ የገባሽበት ገብቼ ነው አንገትሽን ቆርጠው። ሰምኛለሽ አይደለ? እሱ የኔ ብቻ ነው የኔ ብቻ። ካሁን በኋላ እዚህ እንዳትደውይ ዝግት። ምን ታፈጣለህ? ተጽፋርፈ አሁን እኔን የመሰለ ሰው በዚህ በምድር ላይ ያለ የለም። እርግጠኛ ነኝ። እዚህ ራሱ ያሉት አመዳሞች ሲያስጠሉ ምን ይመስላሉ? እኔ እነሱም በሆን ራሴን ነው ማጣው። ግርማ ሞገሴ ራሱ እኮ በቂ እኮ ነው። ታዲያ ይኸው ጽድት ያልኩ ሰው እኮ ነው። ይኸው ከሩቅ አሁን የሆነች ልጅ እያየችኝ ነበር። አሁን ስልኬን መታ ለጠይቀኝ ነው። ኩሉን አሁን እየመጣች ነው። ኩሉን በቃ ኩሉን ከሩቅ እያየሁ ነበርና ከይቅርታ ጋር ስልክን ትሰጠኛለህ? ይቅርታ ፍቅረኛ ላይ ከየት እንዳመጣሁ ባላቅም ሆስፒታሉ ስልክ መጠቀም አይቻልም። ደግሞ የመድኃኒት ሰዓት ደርሷል። እሺ እሺ ሰላም ነው። የሽያጭ ሰራተኛ እንፈልጋለን ብላችሁ ለጥፋችሁ ነበረ። አዎ እንፈልጋለን። ግን አንተ ዝግጁ ነህ ከኛ ጋር አብሮ ለመስራት? አዎ አብረን ብንሰራ በጣም ደስ ይለኛል። ምክንያቱም እኔም ሌላ ስራ ስለምሰራ ብዙ ደንበኞችን የማምጣት አቅም ስላለኝ አብረን ብንሰራ አብረን እናድጋለን የሚል አስተሳሰብ አለኝ። ምንድነው ግን ሌላኛው ስራ? ዶክተር ነኝ። ተቀጥራል። ይኸውልሽ የኔ ፍቅር እናትም አባትም ሆነ ያሳደገችኝ እናቴ ማለት እሷ ነች። ታውቂያት? እሺ ሰላም ነሽ ማዘር? እንዴት ነሽ የኔ ልጅ? ሰላም ነሽ? አሁን ደግሞ አባቴን ታውቂ? ከልጄ ምን ፈልገሽ ነው? ቆይ ምንድን እየተካሄደ ያለው? ነገርኩሽ እኮ እናትም አባትም ሆነ እሷ ነች ያሳደገችኝ። እና ቃል በቃል ነው እንዴ? እና እንዴት ነው? በል እኔ እንደዚህ ነገር አይመቸኝም እንዴ። እሺ ቢያንስ እንኳን እህቴን ታውቂያት እኮ። የታለች? እቹት